ከሰሞኑ በሁለቱ የአሜሪካ ፕሬዝዳንቶች ማለትም በቀድሞ ፕሬዝዳንት ባራክ ኦባማ እንዲሁም ደግሞ በአሁኑ ፕሬዝዳንት ዶናልድ ትራምፕ መካከል ያለመስማማት ተፈጥሯል። ይህ ያለመስማማት የተፈጠረው እንግዲህ ከኤሊያኖች መኖርና አለመኖር ጋር ተያይዞ ነው። ባራክ ኦባማ በአንድ ፖድካስት ላይ ቀርበው ኢንተርቪው በሚያደርጉበት ሰዓት ኤሊያኖች ሪል ናቸው ወይንም ኤሊያኖች አሉ የሚል ሀሳብ ሰጡና ወዲያውኑም ደግሞ መለስ ብለው ይህንን መረጃ ያገኘሁት ፕሬዚዳንት በነበርኩበት ሰዓት ሳይሆን እንዲሁ ይመስለኛል ወይንም እገምታለሁ የሚል አይነት ሀሳብ ይሰጣሉ። ዶናልድ ትራምፕም ለሚዲያ ቀርበው ባራክ ኦባማ የሰጡት አስተያየት ፍጹም ኃላፊነት የተሞላበት አይደለም። እንዲሁም ደግሞ እሳቸውም ደግሞ ሲጠየቁ ኤሊያኖች ስለመኖራቸው ምንም አይነት መረጃ እኔ የለኝም ወይም ማውቀው ነገር የለም፣ ግን ፔንታጎን በቀጥታ ከኤሊያኖች ጋር ተያይዞ ያለውን መረጃና ትክክለኛውን ማስረጃ ለሕዝብ እንዲሰጥ ቀጥታ ትዕዛዝ ሰጥቻለሁ ሲሉ ተናግረዋል። እናንተስ ምን ይመስላችኋል? ኤሊያኖች አሉ ብለው ወይ ደግሞ የሉም ብለው የሚያስቡ ከሆነ በኮመንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልን። ላይክ፣ ፎሎ፣ ሼር ማድረግ አይረሳ።